ወንዶች ከትዳር አጋራቸው ወይም ከፍቅረኛቸው የሚፈልጉት 5 ነገሮችን ነግራችኋለሁ። እነዚህ 5 ነገሮችን ተገብር ከሆነ ለኛ ያላቸው ፍቅር እንዳይቀንስ ይረዳል ማለት ነው። አንደኛው ነገር ሴት እንድንሆንላቸው ይፈልጋሉ። ሴት እንድንሆን ማለት የጾታ ሳይሆን የተግባር ወይም የባህሪ ሴት መሆን ማለት ነው። ወደዚህ ዓለም የመጣንበትን ዓላማ እንድንፈጽም ይፈልጋሉ። የመጣንበት አንደኛው ዓላማችን ሴቶች አጋዥ እንድንሆን እንጂ አዛዥ እንድንሆን አይደለም። ስለዚህ እንድታዣቸው ሳይሆን እንድታግዣቸው፣ በደክመታቸው እንድታበረቻቸው የሚፈልጉት ማለት ነው። ሁለተኛ ነገር ደግሞ ጽዳታችንን እንድጠብቅ ይፈልጋሉ። ከላይ ከምናሳየው መልካችን የበለጠ ጽዳታችን ስንጠብቅ የበለጠ እንማርካቸዋለን። ጥሩ መዓዛ፣ ጥሩ ሽታ ሲኖረን ማለት ነው። ሶስተኛው ነገር ደግሞ በህይወታችን ብቸኛውና ብቸኛ ወንድ እንዲሆኑ ይፈልጋሉ። ያለ ተቀናቃይ ማለት ነው። አራተኛው ነገር ደግሞ እሺ እንድትለው ይፈልጋል። ወንድ ልጅ እሺ እንድትለው፣ በቃ ቃሉን እንድትጠብቅለት፣ ይሄን አድርጊ ስላት እሺ፣ እንዲህ አድርጊ ስላት እሺ የምትለው የምትታዘዘውን ሴት ይወዳል ማለት ነው እንጂ ከግትርነት ይሄ ግትርነት ያለባትን ሴት አጥብቆ ነው የሚጠላው። ወይም ነገረኛ ኃይለኛ የሆነችን ሴት ይሸሻል፣ አጥብቆ ነው የሚፈራት ማለት ነው። ስለዚህ እሺ የምትለው ምንም ነገር ሲላት የበታችነት ሳይሰማት እሺ የምትለው ሴት ይወዳል። አምስተኛውና ዋነኛው ነገር ደግሞ የምታከብረው ሴት፣ ከማንም ሰው በላይ የምታከብረውን ሴት በጣም ነው የሚወዳት። አክብራው የምታስከብረው ለሌላም ሰው ያችን ሴት አጥብቆ ይወዳታል። የተረጋጋች የምታከብረው በቃ አይደለ ለሱ በቃ ይሄ አንዳንድ ሴት እኔ ተገዝቻ አይደለም ይላሉ። ብትገዥም ደግሞ ኢትስ ፋይን ለባሏ ትገዛ እንደሚለው ቃሉ። ስለዚህ እንድትገዥለት በቃ እንድታከብሪው ነው የሚፈልገውና እነዚህ ነገሮች ከተጠቀምሽ አንቺ በጣም ጥበበኛ ሴት ነሽ ማለት